ሰላም ወደ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ ከዚህም በፊት እንደነበረን ሁሌም እንደምናቀርብላችሁ ሁሉ ለእናንተ የዕለት ችግሮቻችሁን ይፈታሉ ብለን የምናስባቸውን የቴክኖሎጂ ውጤቶች በዚህ ቻናል እናቀርባለን። ዛሬም እንግዲህ ያው የብዙዎቻችሁ ጥያቄ ነው፣ አሪፍ የሆኑ ቅናሽ ስልኮችን ንገረን ትሉኝ ነበር። እነሆ ባላችሁኝ መሰረት አሪፍ ፐርፎርማንስ ያላቸው ዝቅ ባለ ዋጋ ልታገኙ የምትችሏቸውን ስልኮች ይዤላችሁ መጥቻለሁ። እነዚህ ስልኮች እንግዲህ ከ16000 እስከ 7000 የኢትዮጵያ ብር ድረስ ነው የምታገኟቸው። ከፍ ካለው ጀምረን ወደ ዝቅተኛው እንሂድ። በመጀመሪያ ላይ ያቀረብኩላችሁ ቴክኖ ስፓርክ 20C ነው። ቴክኖ ስፓርክ 20C እስከ 90 Hz ሪፍሬሽ ሬት ሰፖርት ያለው ባለ 6.6 ኢንች HD ፕላስ ዲስፕሌይም ያለው ስልክ ነው። ይህ ስልክ እንግዲህ በሎው ላይት ኮንዲሽን ውስጥ ብራይት ኢሜጅ ስለማንሳት LED ፍላሽ ያለው ባለ 8 ሜጋፒክሴል ሰልፊ ሹተር የያዘ የስልኩ ሬር ፓኔል ከላይ በግራ ኮርነር ላይ ባለ 50 ሜጋፒክሴል ሜን ካሜራና አንስፔሲፋይድ ኤር ሌንስን ያካተተ ዱዋል ካሜራ ሴታፕ ያዘ ቆንጆ ስልክ ነው። ይሄ ቴክኖ ስፓርክ እንግዲህ 8GB ራም የተጫነለት እንዲሁም 128 ወይንም 256GB ስቶሬጅ አለው። ይህ ስልክ ባለ 18 ዋት ፋስት ቻርጂንግ ሰፖርት ያለው ግዙፍ 5000 ሚሊ አምፒር ሃወር ባትሪ የተገጠመለት ሲሆን በተጨማሪም ስማርትፎኑ ለአውተንቲኬሽን እንዲያገለግል ተብሎ በጎኑ የጣት አሻራ ፓተርንም የተገጠመለት ነው። በተቀራራቢ ዋጋ ሊገኝ ከሚችለው የሳምሰንግ ስልክ አንጻር ስንመለከተው የተሻለ ድምጽና የካሜራ ጥራትም አለው። በስልኩ ላይ ያሉት የኮኔክቲቪቲ ኦፕሽኖችን ስንመለከት ዱዋል ሲም 4G ኔትወርክ፣ ዋይፋይ፣ ብሉቱዝ፣ ጂፒኤስ፣ ኤፍኤም ራዲዮ፣ 3.5 ሚሜ ሄድፎን ጃክ እና ታይፕ ሲ ቻርጂንግ ፖርቶችም ያሉት ነው። ቴክኖ ስፓርክ 20C 8 በ128ን በ16563 የኢትዮጵያ ብር ቴሌ ላይ ልታገኙ ትችላላችሁ። በዚህ ፕራይስ የዚህን ያክል ፐርፎርማንስ ያለው ስልክ ማግኘት አይቻልም። ስለዚህ በቀላል ዋጋ አሪፍ ኦቨርኦል ፐርፎርማንስ ያለው ስልክ ነው። ሁለተኛ ላይ ያስቀምጥኩላችሁ በድጋሚ የቴክኖ ምርት የሆነውን ቴክኖ ስፓርክ ጎ 2024 ነው። ቴክኖ ስፓርክ ጎ 2024 የካሜራውን አቀማመጥ የተመለከትን እንደሆነ አይፎን ፕሮ ሲሪየስ ሞዴሎችን የሚመስል ቅርጽ ያለው ውብ የሆነ ስልክ ነው። ይሄኛው ስልክ እንግዲህ ልክ እንደዛኛው ሁሉ የፊንገር ፕሪንት ሴንሰር ከጎኑ ላይ የተገጠመለት USB ታይፕ ሲ ፖርት እና 3.5 ሚሜ የሆነ ሄድፎን ጃክ ያለው ነው። ይሄ ቴክኖ ስፓርክ ጎ 2024 እንግዲህ በአራት የከለር አማራጮች ቀርቦላችኋል ማለት ነው። ወደ ካሜራ ብቃቱ ስንመጣ ስልኩ ባለ 13 ሜጋፒክሴል ፕራይመሪ ካሜራ ያለው ዱዋል ሬር ካሜራ ሴታፕ ያዘ ነው። ለፍሮንት ሹተር ፍላሽ ላይት ያለው 8 ሜጋፒክሴል ፍሮንት ካሜራ ሰፖርት ያደርጋል። ካሜራው በዴይላይት ኮንዲሽን ውስጥ ዲቴይልድ ፎቶን ማንሳት ይችላል። ሆኖም ግን በሎው ላይት ኮንዲሽን ውስጥ ጥራት ይጎድለዋል። በሶስት አማራጮች ልታገኙት የምትችሉት ሲሆን አንደኛው 3GB ራም እና 64GB ስቶሬጅ፣ ሌላኛው 4GB ራም እና 64GB ስቶሬጅ ያለው እንዲሁም በሶስተኛ ላይ 4GB ራም እና 128GB ስቶሬጅ ያለው ነው። የስልኩ አንድሮይድም 13 ነው። ይሄም ዴይሊ ታስኮችን ለመስራት ተመራጭ ያደርገዋል። ወደ ባትሪውም ስንመጣ 5000 ሚሊ አምፒር ሃወር ባትሪ ያለው ሲሆን ቴክኖ ስፓርክ ጎ 2024 ዱዋል ስፒከርስ፣ 90 Hz ሪፍሬሽ ሬት እና ዴሰንት የሆነ ካሜራ ሴታፕ የመሳሰሉ ፊቸሮች ያሉት ነው። ስለዚህ ይሄን ስልክ ኢትዮ ቴሌኮም ላይ 128GB በ4GBን በ14547 የኢትዮጵያ ብር ታገኙታላችሁ። ሶስተኛ ላይ የምናስቀምጠው ደግሞ ቴሌ ላይ በጣም ዝቅ ባለ ዋጋ የምታገኙት የZTE ኑቢያ V70 ዲዛይን ነው። ይህ ስማርትፎን ደስ የሚሉ ፊቸሮች ያሉት ነገር ግን በርካሽ ዋጋ የምታገኙት አስገራሚ ስልክ ነው። ደስ የሚል ስታይልን ከአገልግሎት ጋር የሚያጣምረው ይህ ስማርትፎን ከዛ በተጨማሪም በጣም ለአጠቃቀም አመቺ ነው። ኑቢያ V70 ዲዛይን እንግዲህ ባለ 120 Hz ሪፍሬሽ ሬት ያለው ስልክ ነው። ይሄ ማለት እንግዲህ ቀደም ብለን ካየናቸው የተሻለ ሪፍሬሽ ሬት ያለው ማለት ነው። ባለ 6.7 ኢንች HD ፕላስ IPS LCD ዲስፕሌይ ስክሪንም እንዲሁ ያለው ነው። ይህ ኮምባይኔሽኑ እንግዲህ የዕለታዊ ታስኮችን ለመከወን ሆነ ለመዝናኛ ተስማሚ እንዲሆን ሲያደርገው ሴንሲቲቭ እና ለስላሳ የሆነ ስክሪኑ በቀላሉ ስክሮሊንግ ማድረግ እንድትችሉ ያደርጋቸዋል ማለት ነው። ባለ 50 ሜጋፒክሴል ሜን ካሜራ ያለው መሆኑ ደግሞ ጥራት ያላቸውን ፎቶዎች እንድታነሱ ያስችላቸዋል። ከፊት በኩል ባለ 16 ሜጋፒክሴል የሰልፊ ካሜራም እንዲሁ ተገጥሞለታል ማለት ነው። ባለ 50 ሜጋፒክሴል ሜን ካሜራ ያለው መሆኑ ደግሞ ጥራት ያላቸውን ፎቶዎች እንድታነሱ ሲያስችላችሁ ከፊት በኩልም ባለ 16 ሜጋፒክሴል የሰልፊ ካሜራ አለው።
ይህ ስልክ ከ8 ጂቢ ራም እና 128 ጂቢ የኢንተርናል ስቶሬጅ ያለው በመሆኑ የተለያዩ አፕሊኬሽኖችን በቀላሉ ራን ያደርጋል። ይህ ስልክ 5000 ሚሊ አምፒር ሃወር ባትሪ ያለው። ይህ ማለት እንግዲህ ቆንጆ ባትሪ ነው። ቻርጅ የሚያደርገውም በ22.5 ዋት ነው። ይሄ ደግሞ በፍጥነት እንዲሞላ ያደርገዋል። እንዲሁም በጎኑ በኩል ልክ እንደ ሌሎቹ ቀደም ሲል እንዳየናቸው ሁሉ ፊንገር ፕሪንት ሴንሰርም አለው። በአጠቃላይ ZTE Nubia V17 ዲዛይን ለእይታ ማራኪ የሆነና በአገልግሎቱ ምርጥ የሆነ ስልክ ነው። 6 በ256 ጂቢ ሮም ወይንም 6 ራም በ256 ጂቢ ኢንተርናል ስቶሬጅ በ22250 የኢትዮጵያ ብር ቴሌ ላይ ልታገኙት ትችላላችሁ። አይ ከዚህም በላይ ቅናሽ እንፈልጋለን ካላችሁ ደግሞ ZTE Nubia Music የተባለውን በ11792 የኢትዮጵያ ብር ታገኙታላችሁ። ይሄም 128 ጂቢ በ4 ራም ያለው 6.6 ኢንች ስክሪን ሳይዝ 50 ሜጋፒክሴል ሜን ካሜራ እና 5 ሜጋፒክሴል ሰልፊ ካሜራ ያለው ባለ 5000 ሚሊ አምፒር ሃወር ባትሪ ካፓሲቲም ያለው ነው። አይ የዚህም ዋጋ እኮ ብዙ ነው ካላችሁ Redmi 12C 3 ጂቢ ራም 64 ጂቢ ሮም 7252 የኢትዮጵያ ብር ቴሌ ላይ ልታገኙ ትችላላችሁ ማለት ነው። ይሄ እጅግ በጣም ዝቅ ያለ ዋጋ አሪፍ ስልክ ነው ማለት ነው። ይሄም 6.71 ስክሪን ሳይዝ ያለው 50 ሜጋፒክሴል ሜን ካሜራ እና 5 ሜጋፒክሴል ሰልፊ ካሜራ ያለው 5000 ሚሊ አምፒር ሃወር ባትሪ ካፓሲቲም ያለው ቆንጆዬ ስልክ ነው። በእርግጠኝነት ይህ መረጃ እንግዲህ ይጠቅማችኋል። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሌላ ጊዜም ታገኙናላችሁ።